በጥንት ትኖር የነበረ አንድ ታላቅ ከተማ ነበረች። የዓለም መዲና ነበረች። ዕውቀት፣ ጥበባት እንደ ቅዱስ የሚቆጠርባት ከተማ። ያቺ ከተማ እስክንድሪያ ትባላለች። የፈላስፎች መቀመጫ፣ የማቴማቲሽያን ሀገር፣ የህልመኞች ከተማ፣ ለጥበብ አፍቃሪዎች ተብላ የተገነባች ከተማ። የጥንት ባቢሎኒያን የሥነ ከዋክብት ዕውቀት ያዘች። የምህንድስና ዕውቀትን ያዘች። የግሪክ ፍልስፍናን ያዘች። በሐሳብ የተራቀቀች የዓለም የጥንት ጥበባትን በውስጧ የያዘች ከተማ ነበረች። በታላቋ እስክንድሪያ ቤተ መጻሕፍት ይሄ ቅዱስ ዕውቀት እንዲሁም ጥበብ ይቀመጥ ነበር። የዓለም መቀመጫ የሆነችውም በዚህ ምክንያቷ ነበር። ዘመናዊው ዓለም ራሱን ማስታወስ ከመማሩ በፊት እስክንድሪያ ሁሉን ነገር አስታውሳ ሰንዳ በወረቀት አስቀምጣ ነበር። ወደ እስክንድሪያ ሰዎች ሲመጡ ወደዛች ውብ ከሜዲትራኒያን ጠረፍ ላይ የተመሰረተችው ከተማ ሲመጡ ከተለያዩ ዓለማት የሚመጡ ሰዎች ምርቶቻቸውን ለገበያ ብቻ አይደለም ይዘው የሚመጡት ሐሳባቸውንም ጭምር እንጂ። ለዚህም ነው እስክንድሪያ የዓለም ከተማ የነበረችው። የሁሉም ዓለም አሻራ፣ ዕውቀት፣ ሐሳብ፣ አስተሳሰብ፣ አስተምህሮ በውስጡ አለና የእስክንድሪያ መሪ የማይደረገውን አደረገ። ከዚህ በፊት በዓለም ላይ ታይቶ የማይታወቀውን ነገር አደረገ። የጥንት ዕውቀቶችን፣ ጥበባትን እንዲሰበሰቡ አደረገ። እነዛን ዕውቀቶችንም ዓለም ልትረዳ በምትችለው መንገድ ዕውቀት ቅዱስ መሆኗን አይቷል። ለሁሉም መረዳት በሚችሉበት መንገድ ተረጎመላቸው። እንዲተረጎም አደረገ። ዕውቀት ለሁሉ እንዲደርስ ምክንያት ሆነው። መርከብ ከተለያየ ዓለማት ይመጣል። ወርቅን ፍለጋ ብለው ብቻ አይደለም ዕውቀትንም ጭምር እንጂ። መጽሐፎች ይታተማሉ። መጽሐፎች እየታተሙ ኮፒ እየተደረጉ እየተረጎሙ ለዓለም መቅረብ ይጀምራል። ፍልስፍና፣ ስነ ከዋክብት፣ ሕክምና፣ ማቴማቲክስ ለሁሉ ቀረበ። ከዓለም ስልጣኔ በፊት የሰለጠኑ ሰዎች ናቸው። ስልጡን ሰዎች ነበሩ። ግን ምን ያደርጋል፣ ዕውቀትን ከሃይማኖት ጋር የሚያያይ ሰው መጣባት። ሃይማኖትና እምነት የሌላትን ዕውቀት፣ ሃይማኖት የሌላትን ጥበብ ሃይማኖት የሚሰጥ ንጉሥ ተነሳባት። ያቺን ድንቅ ከተማ ላይ በሮማን ስልጣኔ የስልጣን ታላቅ ሽግግር ሆነ። ሮም በይፋ ክርስትናን ተቀበለች። ክርስትና በሮም ውስጥ ብቸኛው ሃይማኖት ሆነ። በዛን ዘመን የነገሰው ንጉሥ ቴዎዶሲየስ ነበር። ቀዳማዊ ቴዎዶሲዮስ አንድ ትእዛዝን አዘዘ። ከጣዖት አምልኮ ጋር የተያዙ ነገሮች በሙሉ ይዘጉ የሚል፣ ይህ ደግሞ ይቃጠሉ የሚል ትእዛዝን አወጣ። የጣዖት መሸጫዎች ተዘጉ። የጣዖት አምላኪዎች በግፍ ተገደሉ። ሕፃናት፣ አረጋውያን፣ ሴቶች ንብረታቸው ወደመ። የንጉሱን ትእዛዝ የተቃወሙ ጣዖት አምላኪዎች ተገደሉ፣ እንዲሰደዱ ተደረገ። ዓለማቸውን ገደሉባቸው። ስርዓታቸውን ተሰበረ። አሰቃቂው ነገር ከሁሉ የሚያሳቅቀው ነገር እዚህ ጋር ነበር። ጣዖት አምልኮን ለማስቀረት ተብሎ የተጀመረው እንቅስቃሴ መስመሩን አለፈ። የታላቋ እስክንድሪያ ቤተ መጻሕፍት በዚያን ሰዓት ክርስቲያን ባልሆኑ ሰዎች ነበር የሚተዳደረው። ከላይ የተላለፈውን ሕግ ለማጽደቅ ሲሉ እኚህ ክርስቲያኖች ወደ ዕውቀት ቤት ገቡ። ታላቋን እስክንድሪያን ማቃጠል ጀመሩ። በውስጡ የነበሩትን መጽሐፍቶች አወደሙ። ታላቋን ላይብረሪ አወደሟት። ገና ለገና ላይብረሪ ውስጥ የክርስትና ሃይማኖት ተከታዮች የለም ብለው እንደ አውሮፓውያን አቆጣጠር በ391 ዓመተ ምህረት ታላቋ የእስክንድሪያ ቤተ መጻሕፍት ወደመች። የነበሩትም ዕውቀቶች፣ ጥበባት በዛው አመድ ሆኑ። እንደመታደል ሆኖ ዕውቀት በተፈጥሯ በተሰደድ እንጂ መቼም ተገላ አትቀርም። ቀንዲሽ ሸፑር የተባለ የፋርስ ንጉሥ ነበርና በእስክንድሪያው ቤተ መጻሕፍት ትልቅ ቅናት አድሮበት ስለነበር ከእስክንድሪያ ቤተ መጻሕፍት ብዙ ቅጂዎችን አሳትሞ አስቀምጦ ነበር። በስሙ ቤተ መጻሕፍት አሰርቶ ነበር። ከእስክንድሪያ ጋር የሚቀራረብ ምስጋና ለሱ ይግባውና በሱ ምክንያት ነበር አሁን ያለንበት ደረጃ የደረስነው። ዓለም የደረሰችበት ስልጣኔ ላይ የደረስነው። ክርስትናን ማስፋፋታቸው መልካም ሆኖ ሳለ ከክርስትና ውጭ ያለውን ነገር በሙሉ
የጣዖት አምላኪዎች ማለታቸው የተገነባች ምዕራባውያን የጥንት ባቢሎን ወደ ኋላ አስቀርታቸዋል። እውቀት ወደ ምስራቅ ተሰደደች፣ ክርስትናን አነግሳለሁ ብሎ ተነሳ። ነገር ግን ሃይማኖት የሌለውን እውቀት ከስልጣኔው ከሀገሩ ሮም አብሮ እንዲወጣ አደረገ። ምስራቃውያን በእውቀት በጥበብ በለጸጉ፣ ስልጣኔያቸው የላቀ ሆነ። ምዕራባውያን በሽታዎችን የፈጣሪ ቁጣ ብለው ሲጠሩ፣ ምስራቃውያን ግን የቀዶ ጥገና ሕክምናን ጀምረው ነበር። ስልጣኔ ወደ ምስራቁ ዓለም ሄደ፣ ወደ ፋርስ፣ ወደ ታላቋ ፐርሺያ። የምዕራቡ ዓለም ክርስትናን ተቀበለ። ይህ መልካም ነው፣ ግን እውቀትና ጥበብን ራቀ። የክርስትና ስርወ መንግስት በተመሳሳይ ከክርስትና ውጭ ያለው እውቀቶችን የጣዖት አምላኪዎች እያሉት፣ ምስራቃውያን ግን ያን እውቀት እየተረጎሙ ነው ለፈጠራ ስራ ላይ አውሏቸዋል። እና አርስቶትል እነ ፕሌቶ የጣዖት አምላኪዎች እውቀት ተብለው ታቀዱ። ምስራቁ ደግሞ ተርጉሞ ስራ ላይ ያውላቸዋል። ክርስቲያኖች እውቀትን ወደ ምስራቁ ዓለም እንድትሰደድ አደረጓት። እስልምናም ከምስራቁ ዓለም እውቀት እና ስልጣኔን ይዛ ወደ ምዕራቡ ዓለም መጣች። በቀጣይ ቪዲዮ እናሳያቸዋለን። ከታሪክ ለእውቀት ሃይማኖት አንስታት፣ እውቀት ሃይማኖት የላት። ልክ እንደ ፍቅር ሁሉ እኚህ ሁለት ነገሮች በሃይማኖት ውስጥ ይኖራሉ፣ ነገር ግን ሃይማኖት የላቸውም። እኚህ ሁለት ቅዱስ ነገሮች ቤትህ መተው ከየት እንደመጡ መጠየቅ የለብህም፣ አይገባም። ቤትህ ልታስገባቸው ይገባል፣ ልትቀበላቸው ይገባል። ፋርሶችን ተመልከት፣ አሁንም ድረስ ከምዕራባውያን በላይ ስልጡን ናቸው፣ ስልጡንም ነበሩ። የስኬታቸው ሚስጥር እውቀትን መቀበላቸው ነበር። ከታሪክ ተማር። እውቀትን ከየትም ትምጣ ከየትም አይምሮውን ከፍታ አስገባት። ይህን ታሳቢ በማድረግ እኔ የቀደምት ጥበባቶችን እውቀቶችን መግባባት በምንችለው አማርኛ አዘጋጅቼላችኋለሁ። በነፃ ነው የምታገኙት። የእስክንድርያ ቤተ መጻሕፍት ይባላል። ስሙን ተግባሩን የሚወሰድኩት ከታላቁ እስክንድርያ ቤተ መጻሕፍት ነው። የእስክንድርያን ቤተ መጻሕፍት በቴሌግራም ቻናሌ ላይ አማካኝነት የምታገኙት ባዮ ላይ ያለው ሊንክ ተጫኑት። በነፃም እውቀቶችን ያስብላል። የቴሌግራም ቻናልን ጆይን በሉት። ስለ እውቀት፣ ስለ ፍልስፍና የቀደምት ጥበባትን በአማርኛ ትርጉሜ እያቀረብኩላችሁ እገኛለሁ። እኔና የአበሻን 20 ክሩ አንድ ላይ በመሆን የቀደምት ጥበባትን ተርጉመን ለንባብ እያበቃን ይሆናል። የንጉሱን ትእዛዝ ራስን ማሻሻል የምትፈልጉ ከሆነ የእስክንድርያን ቤተ መጻሕፍት ተቀላቀል። ዓለማቸውን ገደሉ፣ ስርዓታቸውን ተሰበረ ብለህ እዛ ላይ የተቀመጡትን መጽሐፍቶች አንብብ። አዘጋጅና አቅራቢ እኔ እስክንድር ነበርኩ። ጣዖት አምልኮን ለማስቀረት ተብሎ የተጀመረውን እንቅስቃሴ መስመሩን አለፈ። የታላቁ እስክንድርያ ቤተ መጻሕፍት በዚያን ሰዓት